አሁን ወደ ስራ ከቡና ጋር ወደ ተከናንበን ነው የምንሄደው። በረዶ ግን በስማ ደስ እንደሚል ግን ያምራል ግን በረዶ ቅዝቃዜው ከባድ ነው። እንደዚህ ነው። በስማ ቤት ታሽገን ያው አሁን ገና ወደ ስራ ደስ የሚለው መሻገሪያውን ምናምን ጠርገውታል። እዩት ማላሳያችሁ እዩት እስቲ ምን እንደሚመስል ተጋግሮ ያንሸራተታል ደግሞ በስማ በጣም ነው የሚወርደው። በጣም ዛሬ ገና ስራ መግባቴ ነው። እኔ ራሴ እዩት በስማ እቺ ተጠርጋለን እኮ ነው። በጣም የሚቆረጥም በቃ ቃላት ራሱ አይገልጹም በእውነት በጣም ነው የሚወርደው። ወይ ምን አይነት ቅዝቃዜ ምን አይነት ነገር እንደሆነ አላውቅም። ኧረ ሀገሬ ማሪኝ እግዚአብሔርን እዩት እስቲ በስመ አብ ብርዱ እዩት ምን እንደሚል በስመ አብ ግን እንዴት እኔ ማለት ተፈጥሮ እየገረመኝ ነው። በጣም ተፈጥሮ እያደነኩ ነው በእውነት በጣም ነው የሚገርመው። የእግረኛውን መንገድ መጥረጋቸው አንድ ነገር ነው። እዩት ይሄማ በቃ ይሄ ቁጣ ነው። እግዚአብሔርን ይሄ ኃጢአት ነው እንዴ! ኧረ ኢትዮጵያ ማረኝ! ኧረ አገሬ ማረኝ! በስመ አብ ወይኔ የእግዚአብሔር ስራ ግን እውነት ይሄ የእግዚአብሔርን ስራ ነው። በቃ የሚታየው እዩት። ጥጥ ፍልቃቂ ጥጥ ነው የሚመስለው እኮ በስመ አብ እዩት። ብቻ ይሄ የእግዚአብሔር ስራ የእግዚአብሔር ተአምር ነው የሚታይበት። ማርያምን የእግዚአብሔር ፍጥረት በቃ የተፈጥሮ ነገር በጣም እንትን ነው። ግን በጣም የሚከብድ ቅዝቃዜ ነበር። በጣም የሚከብድ ስንት ሰው ሞተ ተባለ እኮ ስንት ሰው ሞተ ምናምን ተባለ በዜና። ኔጌቲቭ ውስጥ ገብተን ቅዝቃዜ በስመ አብ እዩት ምን እንደሚያክል በጣም ከባድ ነው። ደርቋል ራሱ በስመ አብ
እጄ ሽባ ሆነ። ሽባ ይሄን ይዤበት ሽባ። አሁን ወደ ባስ ወደ መያዝ እየሄድኩ ነው። በዚህ ጋር ልሄድ እንጂ በስመ አብ ወወልድ ወመንፈስ ቅዱስ እንደዚህ ልሄድ እንጂ ወይኔ እመቤቴ ማርያም ወይኔ እጄ ሊቆረጥ ደረሰ። ይሄን የሚጠጣ ነገር ያልተጣለው እስማ ወደ ውስጥ አበደረሰ። ጋርቤጅ የለም እንዴ? እዛ ጋር አለ ጋርቤጅ፣ አንድ ጋርቤጅ አለ። አልቻልኩም። ያው ጓንት ላደርግ ነው። አልቻልኩም። እግዚአብሔርን አልቻልኩም። እስማ ብርድ እንደሚጥሚጣ ያቃጥላል። በስመ አብ ብርድ እንደሚጥሚጣ። እስቲ ባስ እንጠብቅና እንትን እንላለን። አሁን እንዴት እንደምታገር መሀል አስፋልት ላይ ነው ያለሁት እኮ። እንዴት ነው የምሻገረው ነው እንዳለ ተቆልሎ። አዎ በዚህ ጋር ተጠርጓል። መሀል አስፋልት ነው። ቤቴ ደረስኩ። እንዴት ነው ደርቋል? ለነገሩ ደርቋል። ዝም ብሎ መራመድ ብቻ። በሬ ላይ ደረስኩ። በቃ ወደ ቤት እንግባ።